ሰላም ውድና የተከበራችሁ የዩቱብ ቻናል ቤተሰቦቼ እንደምን ዋላችሁ? እንዴት አመሻችሁ? እንዴት ቆያችሁ? ከኔ ጋር ሁሉ ሰላም፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። ሰላማችሁ በክርስቶስ ብዝት ይበልኝ። እንኳን አደረሳችሁ ለኃያሉ ለቸሩ መድኃኔዓለም ወርሃዊ መታሰቢያ በዓል እንኳንም በሰላም አደረሳችሁ አደረሰን። አሜን። ኢትዮጵያ ሀገራችንን ሰላም፣ ፍቅር፣ አንድነት ያደርግልን። እናንተም በያላችሁበት የእግዚአብሔር ሰላምታ ብዝት ይበልላችሁ የኔ ወዶች። ወደ ቪዲዮ ስትገቡ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። እንዲሁም የደወል ምልክቷን አንዴ በመጫን ቤተሰብ ይሁኑ። ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦች እንግዲህ ዛሬ በአንድ ቪዲዮ ከች ብያለሁኝ። ሀይሚቲ የጨረቃ ፋሚሊዎች የሆናችሁ የኔ ወዶች በቅንነት በትህትና በፍቅር ላይክ ሸር ሰብስክራይብ እያደረጋችሁ የኔ ወዶች አሳድጉኝ፣ አብረን እንደግ፣ አብረን እንስራ እያልኩኝ በትህትና ጠይቃለሁ። የኔ ወዶች እንደማታሳፍሩኝም አውቃለሁኝ። የኔ ወዶች በቅንነት ላይክ ሸር ሰብስክራይብ እያደረጋችሁ ላይክ አድርጉልኝ የኔ ወዶች፣ አመሰግናለሁኝ። እንግዲህ ዛሬ የሆነ ቪዲዮ ይዤ መጥቻለሁ። ምንድነው ሀይሚቲ የኔ ጨረቃ የቡራ ንግስት እንትን ብላለች። አንተ ከየትም ቦታ ብትሄድ የትም ይመጣልሃል፣ ይሄው የያዝከውን እኔም እይዛለሁ ብላ ፓስፖርቷን አውጥታለች። ቶሎ ቶሎ ብላ እግዚአብሔር ይመስገን ስለ ሁሉም ነገር፣ ክብሩ ይስፋ ለመድኃኔዓለም እያለች እዚህ በደስታ የሌለ ፏፍሽ ብላለች። በጣም በደስታ ልቧ በቃ ሂዷል። የኔ እናት ደስ ስላላትኝ ደስ ብሎኛል። እግዚአብሔር ይመስገን። የሰው ደስታ የሚያስደስታችሁ በእውነቱን ደስታችሁን ይጨምርላችሁ። እግዚአብሔር አምላክ የልባችሁን መሻት እግዚአብሔር አምላክ ይፈጽምላችሁ። የእውነት ክፋትን አርቆ እግዚአብሔር አምላክ ደስታን ይስጠነ። ሰላምን፣ ፍቅርን፣ አንድነትን፣ መዋደድን፣ መተሳሰብን ይስጠነ። የእውነት ብሯ እዚህ ጋር የሌለ የምርሽ ነው መቼም አትዋሽኝም። የምርሽ ነው ይላታል። አዎ የምሬ ነው። እግዚአብሔር ይመስገን ስለ ሁሉም ነገር እግዚአብሔር ይመስገን። ይህን ያደረገ አምላክ ስሙ የከበረ የተመሰገነ ይሁን እያለች በደስታ ትገልጽለታለች። ክፈት አለችው። የምርሽ ነው ሲላት፣ አዎ ክፈት እንዴ የኔ ባይሆን በኮንፊደንስ እንዴት ክፈት እልሃለሁ ትለዋለች። ይስ ደግሞ ሲከፍት በጣም ደስ ይላል። አይዋ ይጅሽ እንዳልሄድ ፓስፖርት የለሽም ስላልኩሽ ነው ይሄን ያወጣሽው እጅ በእጅ አላትኝ። በቃ ምንም ይሁን ምንም ቢሆን ከየትም ቦታ ሄድ ከየትም ቦታ አብረነን በቃ ትላለች። የሌለ ደስታ ነው የተሰማትኝ። በቃ እዚህ ጋር ፓስወርዷን እያሳየች ነው። በጣም ደስ ይላል። እግዚአብሔር ይመስገን። የሌለ ነጥራለች። በቃ በደስታ በቃ ምንድነው ይሄን ያደረገችው? ምክንያቱም ከሱ ላለመለየት በቃ ከሱ ከጎኑ አለመራቅ በጣም ያኔ በቃ ከሱ ለሰከንድ መራቅ ስለማትችል ከየትም ቢገባ ከየትም እንድትገባ ከየትም ቢቀመጥ ከየትም እንድትቀመጥ ነውና ይህ ስለራሱ በደስታ የለም። ይቺ መከረኛ ጉንጭ ያትኝ ሀይቹ ብሶ ቁንጥር እያደረገ መቼም ይታያችኋል። በቃ የሌለ ደስታ ነው። እግዚአብሔር ይመስገን። የእውነት የሰው ደስታ የሚያስደስታችሁ እግዚአብሔር አምላክ ያስደስታችሁ። የእውነት እግዚአብሔር ይመስገን ነው የሚባለው። በቃ የሌለ ነው። እዚህ ጋር ደግሞ እኔስ ክብደት ጨምረሻል መሰል እነዚህ ልጆች የምር ናቸው እንዴ ይላታል። ልጆችን ይዘህ ታነሳኛለህ ስትላ እነዚህ 4 ልጆች የምር ሆኑ እንዴ ከበድሽ መሰል ሚዛን ለራሱ ጨመርሽ ይላታል። ምን ታረጋላችሁ? እዚህ ደግሞ ተናገር እያለ ይህን መከረኛ ጸጉር ነጭጭት ልቀቀኝ ትላለች። ቡራ እኮ የሚመቸኝ ይቺ መከረኛ ጉንጭና ጸጉር ናት። ጸጉሯም ተመቸው እንደፈለገ ያሽከረክራታል። ጉንጭቱም ቁንጥር እያደረገ በቃ አዲስ አበባ ስትገባ ገባ፣ ቡታጀራ ሲገባ ይሷም ገባች። ደስ አይልም ግን እንደዚህ ያለ ፍቅር ይስጠን እግዚአብሔር አምላክ የእውነት። እና ፓስፖርቷን እያገለባበጠ ነው። የምርሽ ነው እያለ ነው። ይሱ የለም እናቴ ዋዬ፣ ይሱም ተደሰተ ይሷም ተደሰተች። እስኪ ይሄ ሳቃቸው ነበረ የምር የናፈቀኝ። እንደዚህ ከአንጀታቸው መሳቃቸው እና መደሰታቸው ነበረ። ያ ሁሉ ነገር ጭቅጭቅ አሳልፈው ዛሬ ላይ እንደዚህ በመሆናቸው እግዚአብሔር ይመስገን። በእውነት ታላቅ ወንድማቸው ሀብም በጣም ጥሩ ልጅ ነው። ይሷን ሀይሚዬ የኔ ታናሽ አይዞሽ በርቺ ከጎንሽ ነኝ፣ ምንም ቢፈጠር ምን እኔ ካንቺ ጎን ፈቀቅ የምልበት ምክንያት አንዳችም ነገር የለም ሲል ነበረ። እግዚአብሔር የተመሰገነ ይሁን።
ለወንድሙም ሳይወግን ለእሷም ሳይወግን ያለውን ነገር እግዚአብሔር ይመስገን በመነጋገር ሁሉም ነገር ተፈትቶ እዚህ ስለደረሱ እግዚአብሔር የተመሰገነ ይሁን። በነገራችን ላይ እኛ እንቸኩላለን፣ ችኩሎች ነን። እግዚአብሔር ግን አይቸኩልም። ሁሉንም ነገር በጊዜው ነው የሚፈጽመው። እግዚአብሔር ይመስገን። ይኸው ያን ሁሉ ነገር ያን ሁሉ ጭቅጭቅ ያን ሁሉ ችግር ፈትተው ዛሬ ላይ ይኸው እንደዚህ በደስታ እግዚአብሔር ይመስገን ይሱ የያዘውን ፓስፖርትም ይሷ ይዛ ከየትም ብትቀመጥ ከየትም መሄድ አለሁኝ ከየትም ቦታ ሂድ ይመጣልሃል አለችው። የኔ ጀግና ፍቅርን እንደዚህ ሲኖሩት ነው የሚያስደስተው። እና እግዚአብሔር ይመስገን። እዚህ ጋር ደግሞ ጭቁን አድርጓታል። ጭቁን የሌለን እንደተመቸችው ጭቁንቁን ያደርጋታል። እና የእውነት እንደዚህ አይነት ንጹህ ፍቅር ይስጣና የእውነት ከማስመሰል ነፃ የሆነ ከጭቅጭቅ ነፃ የሆነ ጽድት ያለ ፍቅር እግዚአብሔር አምላክ ይስጠን። እግዚአብሔር ፍቅር ነው እና ትክክለኛ ፍቅርን ጽድት ያለ ፍቅር ከምንም ጽድት ያለ ፍቅርን ይስጠን ያልብሰን። በእውነት ፍቅር ሸጋ ነው እና ከዚህ ደግሞ የሳቁት መሳቅ ማለት ነው። ውድ ቤተሰቦቼ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ቪዲዮውን ስታዩ እንዳትረሱ የድወዶች ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ እንዲሁም አስተያየት ጻፉልኝ። በርቺ፣ አይዞሽ፣ እንበርታ እያላችሁ የማጠፋው ነገርም ካለ በኮሜንት የዝና ይሄን አድርግ እያላችሁ ውድ የዝና ዩቲዩብ ቻናል ቤተሰቦች አበረታቱኝ፣ ከፍ አድርጉኝ። አብረን እንደግ፣ አብረን እንስራ፣ እንተሳሰብ የኔ ወዶች። እዚህ ደግሞ ምንድን መሰላችሁ ማለት ነው የሆነች ወፎች ከዛፍ ላይ ያሉ እያሻቸው እያወሩ ነው ምናምን በቃ የሆዳቸውን እያወሩ ነው ሲላትኝ ቡራ ማለት ነው ሀይሚ የሌለ ሳቀች። ከዚህ ደግሞ የዛም እያየ ነው አየሽ አትጨቃጨቂኝ እንዳትበይኝ ይላታል። አሁን ደግሞ የልቡን ነገራት፣ ፍቅሩን ገለጸላት። ይሳ ደግሞ እያለች እየተነጫነጭብችበት ነው ይላል። ከዛ አብረው ይሳሳቃሉ። ኧረ ወይኔ እየለለ ነው። አሁን እዚህ ጋር የሚስቁት ከዛፉ ላይ ባሉት ወፎች ነው ማለት ነው። እዛ መጨረሻ ላይ ቪዲዮአቸውን ሲጨርሱ አዘናትና በዚህ መልኩ ወደ ቤታቸው ሄዱ። ደስ አይልም? ቀለለችው። እንደፈለገ ያሽከረክራታል። የኔ እናት በጣም ነው ደስ የሚሉት። እግዚአብሔር ይመስገን። የእውነት እንደዚህ ጽድት ያለ ከምንም ነፃ የሆነ ፍቅር ይስጠናል። በነገራችን ላይ ፍቅር ትንሽ ሲሰቃዩባት እና ውጣ ውረድ ሲያሳልፉባት ታስደስታለች። የሚያስደስተው ምንድን ነው? ያ ነገር ደግሞ የተሰቃያችሁበት ነገር ውጤቱን ስታገኙት ነው። ተሰቃይታችሁ የምታጡት ነገር ሳይሆን ተሰቃይታችሁ የምታገኙት ነገር። ፍቅር ታስደስታለች። ፍቅር በጣም ጣም አላት እና እነሱን ሳይኔ ለራሱ ፍቅር ያጫውተኛል። እግዚአብሔር ይመስገን። በነገራችን ላይ የኔ ባል እነዚህ ይበልጣል። እኔው እንዳትሪ ነው እና እግዚአብሔር ይመስገን የሌለ ነው። እዚህ ጋር የዋዝሏታን እንደፈለገ ቀለለችው። የሆነ ሆኖ ግን ልጆችን እንዳትልብኝ እንዳታፈርጥብኝ ትለዋለች። እና አይ እነዚህ ልጆች መከራ፣ ልጆችን ግን መቼ ነው ይዘህ የምትሄደው? ልጆችን ይዘህ ሂድ ያለችው። ከዛ ሲላቴ ማለት ነው እንዴ እኔ ማስወለድ ነው እንጂ ስራ ይዞ መሄድ አይደለም አላለም መሰላችሁ? አይ ቡራዬ በጣም ነው የሚያስደስቱት። እግዚአብሔር ይመስገን። እንግዲህ እንደምትመለከቱት ይህንን ይመስላል ቪዲዮ። በጣም ነው ደስ የሚለው። እግዚአብሔር ይመስገን ስለ ሁሉም ነገር። ያ ፈገግታቸው፣ ያ ጨዋታቸው፣ ያ ዝናቸው ስለተመለሰ እግዚአብሔር ይመስገን። ይሄን ያደረገ ማን ነው? እግዚአብሔር አምላክ ነው። እግዚአብሔር አምላክ ስሙ የተመሰገነ ይሁን። ምክንያቱም ለፍቅር ወደ ኋላ የሚልበት ነገር የለም እግዚአብሔር አምላክ። ስለዚህ ይህን ጨዋታቸውን እና ፍቅራቸውን እግዚአብሔር ስለመለሰና ስላስተካከለ ስለ ሁሉም ነገር እግዚአብሔር ይመስገን፣ ስሙ የተመሰገነ ይሁን። ውድ የዝና ዩቲዩብ ቻናል ቤተሰቦቼ የኔ ውዶች ላይክ፣ ሸር፣ ሰብስክራይብ ስትገቡም ስትወጡም ላይክ፣ ሸር፣ ሰብስክራይብ እንዲሁም በኮሜንት አይዞሽ በርቺ እያላችሁ እንድታበረታቱኝ በትህትና እጠይቃለሁኝ። ያላችሁበት ሰላማችሁ ብዝት ይበልልኝ። የእግዚአብሔር ሰላምታ አይለያችሁ። እግዚአብሔር አምላክ ይጠብቃችሁ፣ ወጥቶ ከመቅረት ይሰውረን። በሰላም ለቅድስት ሀገራችን ለመላ ቤተሰቦቻችን ላይ በስጋ ያብቃና እንዲሁም ኢትዮጵያ ሀገራችንን እግዚአብሔር አምላክ ሰላም ያድርግልን። ውስጧን ገነት ዳሯን እሳት አድርጎ ከክፉ ነገር ይሰውርልን እላለሁኝ። እኛንም በያለንበት ጥበቃው አይለየን የእግዚአብሔር አምላክ።
በቸርነቱ ይጠብቀን፣ በቸርነቱ ይማረን። ጾማችንንም በሰላም አነሳስቶ በሰላም አስጀምሮ በሰላም ያስፈጽመን ዘንድ የልዑል እግዚአብሔር የእሱ ቅዱስ ፍቃድ ይሁንልና እንግዲህ ውድ የዝና ዩቲዩብ ቻናል ቤተሰቦች በሌላ ቪዲዮ እስከምንገናኝ ድረስ እግዚአብሔር አምላክ በያላችሁበት ይጠብቃችሁ። የእግዚአብሔር ሰላምታ በሁላችሁ ላይ ይሁን፣ በሁላችንም ላይ ይሁን። እግዚአብሔር አምላክ ሀገራችንን ሰላም ያድርግልን። እንግዲህ የኔ ወዶች ያው እንደነገርኳችሁቱ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ እንድታበረታቱኝ በትህትና እጠይቃለሁኝ። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ቆዩልኝ፣ ቸር ሁኑልኝ። እንደ ሰዓት አቆጣጠራችሁ ቸር ዋሉልኝ፣ ቸር አምሹልኝ። እግዚአብሔር አምላክ በያላችሁበት ይጠብቃችሁ። በሌላ ቪዲዮ እስከምንገናኝ ድረስ ባይ ባይ የኔ ወዶች።